እንደምን ቆያችሁ ቅዱሳን የተወደዳችሁ የእግዚአብሔር ቤተሰቦች በዩቲዩብ ቻናል እንደዚሁም በሌላ ፕላትፎርሞች የምትከታተሉ ውድ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም ነው? እግዚአብሔር ረድቶን ደግሞ ይሄንን ቀን ጨምሮልን እንደገና እንድንገናኝ ሆኗል። ጌታ ክብሩን ይውሰድ። ያው በየጊዜው እንደምለው እንደ ልማዱ የእግዚአብሔርን ቃል ያስተምር ነበር እንደተባለ እኛም የሱን አርአያ በመከተል የእግዚአብሔርን ቃል መስበክ፣ ማስተማር፣ ማምለክ ልማድ አድርገን ዛሬም ወደ እናንተ መልእክት ይዘን መጥተናል። ክብር ሁሉ ለእግዚአብሔር ይሁን። እያያችሁን፣ እያደመጣችሁን፣ እያበረታታችሁን በርቱ፣ ጥሩ ነው፣ መልእክታችሁ ደርሶናል እያላችሁ ያላችሁ ወገኖቻችሁን እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ለዚሁ አሁንም ይሄን ትብብራችሁን እንድትቀጥሉ ሼር እንድታረጉ ሰብስክራይብ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ጌታ ይባርካችሁ። እስቲ እንጸልይና ደግሞ ወደ ዛሬው ትምህርት እንሄዳለን። ሃሌሉያ። አምላካችን እግዚአብሔር ሆይ እንደወደድክ ዛሬ ደግሞ ስላገናኘህን ድምፅህን እንድንሰማ እንድንማር እግዚአብሔር ይህንን መልካም ዕድል ስለሰጠህን እናመሰግንሃለን። አንተን ማወቅ አንተን መከተል እግዚአብሔር ድምፅህን መስማት በረከት ነውና ለኔም ለወዳጆቼም ለወገኖቼም እግዚአብሔር ይሄንን መልካም ዕድል ስለሰጠህን እናመሰግናለን። ዛሬም ደግሞ ይሄን የቃልህን ማዕድ ልንቆርስ በፊትህ አለንና ማዕዱን እንድትባርክልን በዚህ ማዕድ ራሳችንን ማሳደግ መለወጥ እንድንችል ሰሚዎች ብቻ ሳይሆን ተናጋሪዎች ብቻ ሳይሆን ሰሚዎች ብቻ ሳይሆን አድራጊዎች እንድንሆን ጸጋህን እንድታበዛልን በመንፈስህ ኃይል እንድትደግፈን በጌታ ኢየሱስ እንጸልያለን። ክብር ሁሉ ለአንተ ይሁን በኢየሱስ ጌታ ስም አሜን። ጌታ ኢየሱስ የተባረከ ይሁን። ዛሬ እንግዲህ ከእግዚአብሔር ቃል እንድንካፈል ያዘጋጀሁት ሐሳብ አለ። በመጀመሪያ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ላንብብና ከዛ የእግዚአብሔርን ቃል ርዕሱን ነግራችሁ እንካፈላለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ክፋትን፣ ተንኮልን ሁሉ ግብዝነትንም፣ ቅናትንም፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ። በሰው ወደ ተጣለ በእግዚአብሔር ዘንድ ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ይሄንን እንደ መነሻ የምናነሳው ሐሳብ ነው። ከዚህ ሐሳብ ተነስተን ዛሬ ላካፍላችሁ የወደድኩትን የመልእክት ክፍል ወይም ርዕሱን እንደዚህ ብየዋለሁ። እንደዚህ ይላል፣ በብስለት ማደግ። እደግመዋለሁ መልእክቱን፣ በብስለት ማደግ። እንግዲህ ሰው በምድር ላይ ሲመላለስ እንኳን ሰው የተፈጠረ ነገር ሁሉ ሕይወት ያለው ነገር ሁሉ ያድጋል። እንደውም ሳይንሱ ያድጋል ይሞታል ይላል። ሰው እኛ ደግሞ ሰዎች በምድር ላይ እግዚአብሔር ሴሌክት አድርጎ ያስቀመጠን የሁሉ ገዢ አድርጎ ያስቀመጠን እግዚአብሔር እንዴት ማደግ እንዳለብን ብዙ ነገር አሳይቶናል። በሁለት መሰረታዊ ሐሳቦች ነው ዛሬ ማካፈላችሁ። ይሄን በብስለት ማደግ የሚለውን ሐሳብ በብስለት የማደጊያ መንገዶች ምንድናቸው? የመጀመሪያው ሐሳብ እሱ ነው፣ በኋላ መጣበታለሁ። ሁለተኛ በብስለት ያደገ ሰው ሕይወቱ ምን ይመስላል? ራሳችንን እዛ ውስጥ እናያለን ማለት ነው። እንግዲህ እንደ መግቢያ የሰው ልጅ እድገትን እንዲያሳይ የተፈጠረ ፍጥረት ነው። ከሌላው ፍጥረት ለየት የሚያደርገው የሰው ልጅ በአጠቃላይ በሕይወቱ በመውጣት መግባቱ እድሜው እየጨመረ በመጣ ቁጥር በብዙ አቅጣጫ እንዲያድግ እያደገ እድገት እያሳየ እንዲሄድ የተፈጠረ ፍጥረት ነው። ያው ስለ እድገት ብዙዎቻችሁ ታውቃላችሁ። ሳይንስም ያወራል፣ የተለያዩ የእግዚአብሔር ሰዎችም ሲያስተምሩ እንሰማለንና
እድገት ውስጥ አካላዊ እድገት የሚባል አለ፣ አእምሮአዊ እድገት የሚባል አለ፣ ኢኮኖሚያዊ እድገት የሚባል አለ፣ ማህበራዊ ወይም ማህበራዊ የሚባል እድገት አለ፣ መንፈሳዊ የሚባል እድገት አለ። እነዚህ ሁሉ የሰው ልጅ በምድር ላይ ሲኖር እድገት እያሳየ በህይወቱ ለውጥ እያመጣ የሚሄድባቸው እሴቶች ናቸው። ከዚህ ማዕቀፍ መውጣት አይችልም። አካሉ ማደግ አለበት። እየበላ እየጠጣ ያለ ሰው፣ ሰውነቱ እየተስማማው የሚሄድ ሰው አካሉ ያድጋል። ለምሳሌ የ1 ዓመት ልጅ ባልዲ ማንሳት አይችልም። እያደገ ሲመጣ ግን አቅሙ በፈቀደ ቁጥር ሁሉ የ1 ዓመት ልጅ እጅ ማንሳት አይችልም ባልዲ። ነገር ግን እያደገ ሲመጣ አካሉ እያደገ ሲመጣ ማንሳት ይጀምራል ማለት ነው። ስለዚህ የሚያድግ ነገር ነው አካል። አእምሮ የሚያድግ ነገር፣ አእምሮ ዝም ብሎ አያድግም። ያው እንደምታውቁት የአእምሮ ምግብ መጽሐፍት ናቸው። ሰው እየተማረ እያወቀ በመጣ ቁጥር አእምሮ እያደገ እየበለጸገ ይመጣል፣ ህይወቱን እየለወጠ ይመጣል። ስለዚህ አካል ምግብ ይፈልጋል፣ አእምሮ ደግሞ ዕውቀት ይፈልጋል። ዕውቀት ከሌለ አያድግም። ኢኮኖሚ፣ ሰዎች በተለያየ መንገድ ኢኮኖሚያቸው እያደገ ይመጣል። ኢኮኖሚ የማያድግ ከሆነ ሰዎች ልፋት ነው የሚሆንባቸው። ማህበራዊ እሴቶች ደግሞ አሉ። ከሰው ጋር ባለ ግንኙነት፣ ከሰው ጋር ባለ ኮሚኒኬሽን፣ እንዴት ከሰው ጋር መኖር አለብን። ይሄ እድገት ያስፈልጋል። መንፈሳዊ እድገት ዛሬ ከእናንተ ጋር አብሬ እንድካፈል እግዚአብሔር የሰጠኝ ሐሳብ ወር ማካፈላችሁ ሐሳብ መንፈሳዊ እድገት ላይ ነው ትኩረት የማደርገው። ሌሎቹን እድገቶች በሌላ ጊዜ እናነሳቸዋለን። ግን የዛሬ ትኩረቴ መንፈሳዊ እድገት ምን ይመስላል? መንፈሳዊ እድገታችን እንዴት እያደገ እየጎለበተ ይመጣል? ስለዚህ እድገት በሁሉ አቅጣጫ ካልሆነ የሚዛን የሌለው ህይወት ማለት ነው። አንዱ ተልቆ አንዱ ቀጭጮ። ስለዚህ ሁለንተናዊ መሆን አለበት። በሰውም በእግዚአብሔርም ፊት ያድግ ነበር ይላል ሉቃስ ምዕራፍ 2 ቁጥር 52 ላይ ሄዳችሁ ስታነቡ ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። አያችሁ፣ በጥበብ በቁመት በሞገስ በእግዚአብሔርና በሰዎች ፊት ያድግ ነበር ይላል። እድገት ሁለንተናዊ መሆን አለበት። የሰው ልጅ በሁለንተና ሲያድግ ያመለካከት፣ ያስተሳሰብ፣ የተግባር ለውጥ ያደርጋል። እያደገ ያለን ሰው አስተሳሰቡ እያደገ ካልመጣ እድገቱ የሆነ ቦታ ቆሟል ማለት ነው። ስለዚህ እድገት ሁለንተና የሚባለው አስተሳሰብ ይቀየራል፣ አኗኗር ይቀየራል፣ አመለካከት ይቀየራል፣ ተግባር ይቀየራል። በዋናነት ዛሬ አብረን እንድንካፈል የማነሳላችሁ መንፈሳዊ እድገት የሚለውን ሐሳብ ነው። እድገት ብዙ ጊዜ ሰዎች እድገት ይፈልጋሉ። እድገት በአንድ ጀንበር የሚመጣ ይመስላቸዋል። እድገት በአንድ ጀንበር አይመጣም። እድገት በብዙ ጥረት በብዙ ልፋት ይመጣል። ምናልባት አንዳንድ እድገቶች ኮራፕትድ የሆኑ እድገቶች ሊኖሩ ይችላሉ። የትንፍጩ ዱቄቱን አምጩ እንደሚባለው ማለት ነው። ወይም ደግሞ በአቋራጭ መንገድ ተኬዶ የሚመጡ እድገቶች አሉ። መጽሐፍ ቅዱስ እሱን እድገት አይደግፍም። እድገት ፕሮሰስ አለ። እድገት ሂደት አለ። ሰው የሚያድገው በሂደት ነው። ዛሬ የተወለደ ልጅ ዛሬ አፉን ከፍቶ ቢናገር እድገቱ ላይ ጥያቄ ይፈጥራል። እንደተወለደ ዶክተሮቹን ዌልካም ዶክተር እንዴት ናችሁ ቢል ሰው ሁሉ ነው የሚደነግጥ። እድገት ሂደት አለ። እነዚህ ሂደቶች በሂደት ውስጥ የምናደርጋቸው ነገሮችን ነው ዛሬ ከእናንተ ጋር አብረን የምናነሳው። ይህን ያህል እንደ መግቢያ ከተናገርኩ እድገት ሁለንተናዊ ከሆነ በሁለንተናዊ አቅጣጫ ምን ያህል እያደግን ነው የሚለውን ነገር ራሳችንን እንጠይቅ። እስቲ ራሳችሁን ጠይቁ። መንፈሳዊ ነገሬ አድጓል ወይ? ማህበራዊ እሴቴ ከሰዎች ጋር እንዴት ነው የምኖረው? አድጌያለሁ ወይ? አእምሮዬ አድጓል ወይ? ምን ምግብ እየሰጠው ነው ለአእምሮዬ? አካሌ እያደገ ነው ወይ? ይሄ ከእግዚአብሔር የተቀበልነው በአደራ የተቀበልነው ሰውነታችን ራሱ እንክብካቤ ይፈልጋል ለማለት ረፍት ይፈልጋል፣ ነፃነት ይፈልጋል፣ ንጽህና ይፈልጋል። ስለዚህ
ሰው ዝም ብሎ አያድግም። የሰው ልጅ እንዲያድግ የተሰጠን እሴቶች አሉ። እነዛን እሴቶች አጥብቀን መያዝ አለብን። ሌሎቹ ላይ አላተኩር። ዛሬ መንፈሳዊ እድገት እንዴት ወደ ህይወታችን ይመጣል? ከእግዚአብሔር ቃል አንዳንድ ቦታ እያነሳን እንካፈላለን። እንግዲህ ቅድም እንዳልኳችሁ መግቢያዬ ላይ መጀመሪያ እንደ ኒውስ ርዕስ የሰጠኋችሁ በብስለት የማደጊያ መንገዶች ምንድናቸው? መንፈሳዊ ብስለት እንድናድግ የሚያደርጉን ነገሮች ምንድናቸው? የመጀመሪያው ፖይንት እሱ ነው። ሁለተኛ በብስለት ያደገ ሰው ህይወቱ ምን ይመስላል? እሱንም እናያለን። ስለዚህ የመጀመሪያውን እናነሳለን። የመጀመሪያው በብስለት የማደጊያ መንገድ የመጀመሪያው ለመንፈሳዊ እድገት የሚያስፈልጉ ነገሮች ላይ ማተኮር። ትኩረት የህይወታችንን አቅጣጫ ይወስናል። ትኩረት የምናደርገው ነገር፣ ትኩረት ሰጥተን የምናደርገው ነገር በህይወታችን እድገት እንዲመጣ ያደርጋል። መንፈሳዊ እድገት ለመንፈሳዊ እድገት የሚያስፈልጉ እንድናተኩር የሚያስፈልገው የመጀመሪያውን ሐሳብ አነሳላችኋለሁ። እንግዲህ በብስለት ማደጊያ መንገዶች እያወራን ያለ ነው። በብስለት ማደጊያ መንገዶች የመጀመሪያው ለመንፈሳዊ እድገት የሚያስፈልጉ ነገሮች ላይ ትኩረት ማድረግ። ጌታ የተባረከ ይሁን። ትኩረት ምንድናቸው? መንፈሳዊ የመጀመሪያው ሁላችን እንደምናውቀው ሰው በመንፈሳዊ ህይወቱ የሚያደርገው የእግዚአብሔር ቃል ላይ ትኩረት ሲያደርግ ብቻ። ትኩረት የእግዚአብሔር ቃል ላይ። የእግዚአብሔር ቃል ስለ ክርስትና ህይወቴ ምን ይላል? የእግዚአብሔር ቃል እንዴት መኖር እንዳለብኝ እየነገረኝ ነው። ምን ማድረግ አለብኝ? ይሄ ቅዱስ ቃል ቀርቦልናል። መቼም እኔ ስለ እግዚአብሔር ቃል ሳልናገር እማልፍበት ጊዜም አይኖርም። የእግዚአብሔር ቃል የህይወታችን መሰረት፣ የእድገታችን ምንጭ ነው። የእግዚአብሔር ቃል የነፍስ ምግብ ነው። የእግዚአብሔር ቃል የእግዚአብሔር እስትንፋስ፣ የእግዚአብሔር ፈቃድ ያለበት ህይወት ነው። ስለዚህ ለመንፈሳዊ እድገት የሚያስፈልገው የመጀመሪያው ጉዳይ ይሄ ቅዱስ ቃል፣ የእግዚአብሔር ቃል፣ ህይወት ያለበት የእግዚአብሔር ቃል። ይሄ አለን ወይ? ይሄ ላፕቶፕ ሲሰራ አብሮት ማኑዋል ይሰራል፣ እንዴት ፋንክሽን እንደሚደረግ። ቴሌቪዥን ሲሰራ፣ ፍሪጅ ሲሰራ፣ ማንኛውም ኤሌክትሮኒክሶች ሲሰሩ እንዴት ፋንክሽን መደረግ እንዳለባቸው ማኑዋል አብሯቸው ይመጣል። ምን ማድረግ እንዳለብን፣ እንዴት መሰካት እንዳለብን፣ እንዴት መጠቀም እንዳለብን፣ ለምን ያህል ሰዓት ቻርጅ ማድረግ እንዳለብን ማኑዋሎች አሉ። ለክርስትና ህይወት ማኑዋል አርጎ ያስቀመጠልን ይሄን ቅዱስ ቃል። ይሄ ቅዱስ ቃል የሚቀመጥ አይደለም፣ የሚነበብ ነው። የህይወት እንጀራ። ለዚህ ቃል ቦታ ካልሰጠን እድገት በህይወታችን መስማት ብቻ ሳይሆን ገልጦ ማንበብ። የእግዚአብሔር ቃል በሙላት እንዲኖርብን ያስፈልጋል። የእግዚአብሔርን ቃል ማሰላሰል። ክፍሉ ምን ይላል? ክፍሉ ውስጥ ምን ምሳሌዎች አሉ? ይሄ መልእክት ምንድነው? መልእክቱ ምን እያስተላለፈ ነው? ለኔ ማሰላሰል ያስፈልጋል። እዚህ ውስጥ ያለን ዕውቀት መቀበል ያስፈልጋል። ይሄ ዕውቀት እግዚአብሔር እኔ እንድማርበት ያስቀመጠው የህይወት ቃል ነው ብለን ይሄንን ቃል መቀበል መቻል አለብን። መቀበል ብቻ አይደለም። ብዙ ሰዎች ያነባሉ፣ እንደ ሂስትሪ ያነባሉ፣ በታሪክ ይገረማሉ። አንዳንድ የመጽሐፍ ቅዱስ ክፍሎችን ስታዩ ድራማ፣ ህልም ምናምን ነገር ይመስላሉ። ነገር ግን የኛ እግዚአብሔር ለኛ እንድንማርበት ያስቀመጠልን የህይወት ቃል። ይሄ መጽሐፍ ቅዱስ አንብበን ወደ ህይወታችን ተዛምዶ ካልሰራን ይሄ መጽሐፍ ቅዱስ ማንበባችን ትርጉም የለውም። የእግዚአብሔርን ቃል የሚያጠና ሰው ዛሬ እኔንስ ምን ይጠይቀኛል? ተደራሲያን አሉ፣ እዚህ ውስጥ የተቀመጡ መልእክቱ የተነገራቸው ሰዎች አሉ። እግዚአብሔር ከነሱ ምን ይጠብቅ ነበር? እግዚአብሔር ከነሱ ምን ይፈልግ ነበር? እነሱ ዛሬ የሉም። ከኔስ እግዚአብሔር ምን ይፈልጋል?
የእግዚአብሔር ቃል በዚህ መንገድ የሚጠና ነው። ስለዚህ ለመንፈሳዊ እድገት አትኩረን ማደግ ከፈለግን አትኩረን ማየት ያለብን የእግዚአብሔር ቃል ነው። የትኩረት አቅጣጫችን የእግዚአብሔር ቃል። ይሄንን ቃል ብቻችንን እናንብበው። ይሄንን ቃል እናሰላስለው። ይሄንን ቃል ከክርስቲያን ወንድሞችና እህቶች ጋር አብረን ቁጭ ብለን እንቁረስ ማለት። ይሄ ቃል በሚሰበክበት ቦታ ሁሉ እየሄድን እንማር። ቅድም ያነበብኩላችሁ እንግዲህ ክፋትን ሁሉ፣ ተንኮልን፣ ግብዝነት፣ ቅናት፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ቃሉ ወተት ነው፣ እድገት የሚያመጣ ነው። ወደ እርሱ እየቀረባችሁ ይላል። የእግዚአብሔር ቃል ወደ እግዚአብሔር ያቀርበናል። መንፈሳዊ ቤት ለመሆን ተሰሩ የሚለው መንፈሳዊ ቤት ለመሆን የምንሰራው ቃሉን ስናነብና ቃሉን ስንተገብር፣ ቃሉን ስንኖር። ስለዚህ የእግዚአብሔርን ቃል እናንብብ፣ እናሰላስል። የየቀን የየሰዓት የየደቂቃው የእድሜ በተጨመረልን ቁጥር ሁልጊዜ ልናስበውና ልናየው የሚገባው ትኩረታችን ሊሆን የሚገባው የእግዚአብሔር ቃል ላይ ምን ያህል ትኩረት እያደረግን ነው። በብስለት የማደጊያ መንገድ አንዱ የእግዚአብሔርን ቃል ማንበብ። እያነበብን ነው ወይ? እያሰላሰልን ነው ወይ? ይሄ ቃል የኔ ነው ወይ? አመለካከታችንን ወደዚህ አድርገን ትኩረት አድርገን መንቀሳቀስ አለብን። መጽሐፍ ቅዱስ ከዚህ በፊት ተናግሬዋለሁ። መጽሐፍ ቅዱስ ከውስጥ ወደ ውጭ የሚነበብ መጽሐፍ ነው። ከውጭ ወደ ውስጥ የሚነበብ አይደለም። የሚለንን ለመቀበል ነው ማንበብ ያለብን እንጂ የእኛን አመለካከት ይዘን ወደ ውስጥ አይደለም የምናነበው። ከውስጥ ወደ ውጭ የሚነበብ መጽሐፍ ለእድገት ቁልፍ ነው። የእግዚአብሔር ቃል የእድገታችን መሰረት። በሌላ አማርኛ የእግዚአብሔርን ቃል የማያነብ ሰው በመንፈሳዊ ሕይወቱ እድገት የለም። እድገቱ የሆነ ቦታ ቆሟል። የእግዚአብሔር ቃል የእድገታችን መሰረት ነው። ከእግዚአብሔር ቃል ጋር አብረን ልንለይ የማንችለው ነገር አንዱ፣ ሌላው ለመንፈሳዊ እድገታችን ከሚያስፈልግ ነገር አንዱ ጸሎት ነው። የጸሎት ሕይወት ወፍ በሁለት ክንፍ ነው የምትበረው። ልክ የእግዚአብሔርን ቃል የሚያጠና ሰው የእግዚአብሔርን ቃል ከማጥናቱም በፊት ሊሆን ይችላል፣ ካጠናም በኋላ ሊሆን ይችላል፣ ጸሎት አብሮ ማድረግ አለበት። ዘውትር በጸሎት በምልጃ ፊቱ መቅረብ አለበት። ጸሎት ከእግዚአብሔር የሆነ ነገር መቀበያ ብቻ አድርገን አናስብ። ዘውትር በጸሎት በምልጃ በፊቱ መቅረብ። ኤፌሶን ምዕራፍ 1 ቁጥር 16 ላይ ስለ እናንተ እያመሰገንኩ ስጸልይ ይላል ጳውሎስ፣ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም በልባችሁ የልባችሁ ዓይኖች ሲበሩ የመጥራቱን ተስፋ ምን እንደሆነ በቅዱሳት ዘንድ ያለውን የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። የሚገርም ነው። ጳውሎስ በኤፌሶን መልእክት ውስጥ ሁለት ቦታ ሲጸልይ እናያለን። ምዕራፍ 3ም በኋላ መጣበታለሁ። ምዕራፍ 3ም ላይ ስለ ጸሎት ያነሳል። ለምን እንደሚጸልይ አስቡ። አሁን የዚህ ዘመን ክርስቲያኖች አንዱ ቁሳዊ ስለሆንን ምድራዊ ነገር ላይ ብቻ ትኩረት ስለምናደርግ አይኖቻችንን በምድር ላይ ብቻ ስለተከልን የምንጸልየው እግዚአብሔር የምድራዊ ነገር ፕሮቫይድ እንዲያደርግልን ብቻ። እንደሱ አይደለም ጸሎት። ለእድገት በጣም ቁልፍ ነገር አንዱ ጸሎት። ወዳጆቼ ለምንድን ነው የምንጸልየው? የጳውሎስ ትኩረት የነሱ የልብ አይኖች እንዲበሩ። አያችሁ፣ የልብ አይን ሲበራ ሰው እድገቱ በጣም ጎልቶ ይወጣል።
ኤፌሶን ምዕራፍ 3 ቁጥር 14 ላይ እዛው ኤፌሶን ላይ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት ምን እላለሁ? እንበረከካለሁ። ለምን? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። አያችሁ፣ አብ ፊት ተንበርክከን መለኮታዊ ኃይል ለመካፈል የእግዚአብሔርን ጸጋ ለመካፈል ለእድገት በጣም ቁልፉ ነገር ጸሎት። የእግዚአብሔርን ቃል ማጥናት ጥሩ ነው፣ መልካም ነው፣ ዋና ነገር ነው። ነገር ግን የጸሎት ሕይወት የሌለበት ቦታ እድገት አይኖርም። ጸሎት ቁልፍ ነገር። ጸሎት ከእግዚአብሔር አንዳች ነገር መቀበያ መንገድ ብቻ ሳይሆን የልብ ዓይን እንዲበራ ኃይል የሚሰጥ ነው። ጸሎት ኃይል አለው። እግዚአብሔር ይሰማል አውቃለሁ። እግዚአብሔር ባንለምነውም ያውቃል አውቃለሁ። ነገር ግን እንበረከካለሁ እንደ ጳውሎስ እንዳንጸልይ የሚያደርግ በጣም ብዙ ነገር ነው ያለው። የጸሎት ይሄ ትርጉሙ ተቀይሯል። አንዳንድ ጊዜ እንደውም ስሰማ በጣም እደነግጣለሁ። በሚዲያም በተለያየ ቦታ ጸሎት የእግዚአብሔርን ሐሳብ ማስቀየሪያ መንገድ አይደለም ወዳጆች። ጸሎት ከእግዚአብሔር ጋር መስማማት ነው። ፍቃዱን ማስፈጸሚያ ነው ጸሎት እንጂ የእግዚአብሔርን ሐሳብ ማስቀየሪያ አይደለም። ስለዚህ ለመንፈሳዊ እድገት የሚያስፈልጉ ነገሮች ላይ ማተኮር ያልኳችሁ እነዚህ ሁለት ነገሮች በጣም ቁልፍ ነገር ናቸው። የእግዚአብሔር ቃል ላይ ያተኩሩ፣ ጸሎት ላይ ያተኩሩ። እርግጠኛ ሆኜ የምነግራችሁ በመንፈሳዊ ሕይወታችሁ እያደግን እንመጣለን። እነዚህ ሁለት ነገሮች በሌሉበት እድገት መጠበቅ ድንጋይ ላይ ውሃ ይቀመጥልኛል ብሎ ማፍሰስ ቁልፍ ናቸው። እነዚህ ሁለት ነገሮች የእግዚአብሔር ቃልና የእግዚአብሔር ቃል ጥናትና ጸሎት በሌለበት እድገት ይመጣል ብሎ ማሰብ በተቀደደ ባልዲ ውስጥ ውሃ እንደመጨመር። እድገት አይመጣም፣ ለውጥ አይመጣም። እዛው ነው የምንሆነው። እግዚአብሔር ይርዳን። ለመንፈሳዊ እድገት የሚያስፈልጉ ነገሮች ላይ ማተኮር ነው በብስለት ማደጊያ መንገድ የመጀመሪያው። ሌላው በብስለት ማደጊያ መንገድ ሁለተኛው ፖይንት መልካምና ንጹህ ልብ ሊኖረን ይገባል። ማቴዎስ ወንጌል ምዕራፍ 4 ለዚህ ጥሩ ምሳሌ ነው። ማቴዎስ ወንጌል ምዕራፍ 4 ለዚህ ጥሩ ምሳሌ ነው። መልካምና ንጹህ ልብ ሊኖረን ይገባል። እዚህ ክፍል ላይ የዘሪው ምሳሌ በአራት መንገድ ኢየሱስ ክርስቶስ ጠቅሶ እናያለን። በመንገድ ዳር የተዘራ ዘር አለ፣ በጭንጫ ላይ የተዘራ ዘር አለ፣ በሾክ መካከል የተዘራ ዘር አለ፣ በመልካም መሬት ላይ የተዘራ ዘር አለ። በብስለት ማደጊያ መንገድ አንዱ መልካምና ንጹህ ልብ ሊኖረን ይገባል። ንጹህ ልብ ከሌለ፣ መልካም ልብ ከሌለ ልፋት ነው የሚሆነው። እድገት በሕይወት አይኖርም። ጌታ ኢየሱስ ክርስቶስ ቃሉን ከዘር ጋር የሰው ልብ ከንጹህ ከታረሰ መሬት ጋር አመሳስሎ በምሳሌ አስቀምጦልናል። የእግዚአብሔር ቃል ይዘራብናል፣ ግን የኛ ልብ እንደተዘጋጀ መልካም እርሻ ካልሆነ የሚዘራው ቃልኛ ውስጥ እድገት አያመጣም። ለምሳሌ ኢየሱስ ክርስቶስ እነዚህን ምሳሌዎች ሲያነሳ መንገድ ዳር የተዘራው ዘር ምን አይነት ልብ ነው? ጠንካራ ልብ፣ ዝግ ልብ፣ ወደ ውስጥ መግባት የማይፈልግ ልብ፣ ያልተዘጋጀ ልብ። የእግዚአብሔር ቃል ወደ ሕይወታችን ሲዘራ ዝግ ከሆነ ምን ለማለት ፈልጎ ነው? ይሄ መልእክት ለእንትና ቢሆን ጥሩ ነው እያለን የምንሰማ ከሆነ ወዳጆች እድገት ወደ ሕይወታችን አይመጣም። ለምን? ልባችን ጠንካራ ነው፣ ልባችን ዝግ ነው። በጭንጫ ላይ የተባለው ደግሞ
ለመስማት ያህል የሚሰማ ልብ፣ ስሜታዊ የሆነ ልብ፣ ጠለቅ ያለ ነገር የማይፈልግ ስሜት ላይ ብቻ የሚያተኩር መንገድ ዳር የተዘራውን ያው ታውቃላችሁ። ኢየሱስ በምሳሌ ዘወር አድርጎ ነው ለደቀ መዛሙርቱ የነገራቸው። ለሰዎቹ ግን አንዱ በመንገድ አንዱ በጭንጫ አንዱ በሾህ ውስጥ አንዱ መልካም መሬት ላይ ብሎ ነው የነገራቸው። ግራን የገባቸው ለነሱ ግን ወስዶ ብቻቸውን ለእናንተ የእግዚአብሔርን መንግስት የማወቅ ምስጢር ተሰጥቷቸዋል ብሎ አስረዳቸው። ሲያስረዳቸው ነው እንግዲህ ይሄ በጭንጫ ላይ የተዘራው ዘር ምን አይነት ነው? አለት ላይ ስለሆነ አፈር ብዙ ስለሌለው ስር አይሰድም፣ ደስ ብሎት ይሰማል። ዋው ይላል። የዛሬ ስብከት ዋው፣ የዛሬ አስተማሪ ዋው፣ የዛሬ ሰባኪ ምናምን እያለ ደስ ብሎት ይሰማል። ግን ከዛ ሲወጣ ይረሳዋል። ለምን? መሰረት የለውም፣ አፈር የለውም፣ ጭንጫ ነው፣ ድንጋይ ነው ስሩ፣ ወደ ውስጥ አይገባም። ከዚህ ይረሳዋል። በሾክ መካከል የተዘራው ዘር ነው ደግሞ የሚገርመው። ንስሐን የማያቅ በብዙ ነገር ተውጦ የሚሰማ ልብ። የእግዚአብሔር ቃል በሕይወታችን እድገት እንዲያመጣ ከፈለግን መልካም እርሻ መሆን የግድ ነው። ጌታ ኢየሱስ ክርስቶስ በብዙ ነገር ተውጦ የመስማት ነገር ይታያል። በእሾክ መካከል አሁን ማነሳላችሁ መልካምና ንጹህ ልብ ሊኖረን ይገባል። ከብስለት ማደጊያ መንገዶች አንዱ መልካምና ንጹህ ልብ ነው። ልባችን በምን ተሞልቷል? የእግዚአብሔርን ቃል ስንሰማ በምን አይነት ሞቲቭ ነው የምንሰማው? ከነዚህ ከአራቱ ምሳሌዎች የትኛው ነው እኛን የሚይዘን? ጌታ ኢየሱስ ክርስቶስ ትኩረት ያደረገው በመልካም መሬት ምቹ የሆነ ለመለወጥ፣ ለማደግ፣ ለማፍራት የሚሰማው አድማጭ ሲሰማ ይሄ ቃል ለኔ ነው፣ ይሄ ቃል ይለውጠኛል፣ በዚህ ቃል አድግበታለሁ ብሎ የሚሰማ ልብ። ዛሬ አንዱ እድገታችንን የገታው ነገር የሚሰማ ልብ የለንም። ስንሰማ እንኳን ልባችንን አዘጋጅተን የእግዚአብሔርን ቃል ለመስማት አስበን። እኔ በጣም አዝናለሁ። ዛሬ ሰዎች ወደ ቤተክርስቲያን የሚሄዱት ራሱ የሆነ ነገር ለመቀበል። ቤተክርስቲያን የሆነ ነገር መቀበያ ሆናለች። ጥሩ ነው መቀበል፣ አንቀበል አይደለም። ግን በዋናነት እግዚአብሔርን ለመስማት መሄድ። እግዚአብሔር ዛሬ ምን አጀንዳ አለው? እግዚአብሔር ዛሬ በምን አቅጣጫ ህይወቴን ሊመግባት ፈልጓል ብለን አስበን መሄድ። መልካም መሬት የሚለው መጽሐፍ ቅዱስ ያንን። ስለዚህ ሰው በብስለት ማደግ ከፈለገ የመጀመሪያው በብስለት የሚያድግበት መንገድ ለመንፈሳዊ እድገት የሚያስፈልጉ ነገሮች ላይ ማተኮር፣ ጸሎትና የእግዚአብሔር ቃል። ሁለተኛው ንጹህ ልብ መፍጠር፣ መልካም መሬት አድርጎ የራስን ልብ ማድረግ። ሶስተኛው በእግዚአብሔር መንግስት ውስጥ አካል መሆን፣ አካል ሆኖ መመላለስ። እኔ ቃሉ ደስ አይለኝም። ብዙ ጊዜ የቤተክርስቲያን አባል ይባላል። ጥሩ ነው። ለምን? ቤተክርስቲያን ምድራዊም ገጽታ ስላላት ሬጂስተር ለመሆን ሰዎች እንዲጎበኙን የተለያዩ ምድራዊ ሲስተም ላይ ስላለች ቤተክርስቲያን ጥሩ ነው አባል መሆን። ቤተክርስቲያን መዝገብ ላይ መመዝገብ ጥሩ ነገር ነው። ነገር ግን አሴ ክርስቲያን እኛ በእግዚአብሔር መንግስት ውስጥ አባል ሳይሆን የሆነው አካል ነው የሆነው። አባልነትን አልቃወምም። አንዱ የምድር ስርዓት ስለሆነ ለአሰራር ስለሚመች። ነገር ግን ክርስቲያን ከአባልነት ያልፋል፣ አካል ነው የሚሆነው። በእግዚአብሔር መንግስት ውስጥ አካል ሆነን መመላለስ ለመንፈሳዊ እድገት በጣም ቁልፍ ነው። ብዙ ሰዎች አባል ሆነው ነው ያሉት እንጂ አካል መሆናቸው ብዙ አይታይም። አባል መሆን ጥሩ ነገር ነው፣ እንዳታዛቡብኝ መልእክቴ። ግን አካል እንሆን። በመንግስቱ ጉዳይ ላይ ተሳትፎ ማድረግ ማለት ነው። በጸጋችን ማገልገል ማለት ነው። እግዚአብሔር በአዲስ ኪዳን
ምእመን አላዘጋጀም። ዳግመኛ የተወለደ ሁሉ አካል ነው፣ ስራ አለው። ሁላችን ስራ አለን። ሮሜ ምዕራፍ 12 ቁጥር 4 ላይ ከቁጥር 6 ጀምሮ ላንበብ። እንደዚህ ይላል፣ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነት መጠን ትንቢትን እንናገራለን። አገልግሎት ቢሆን በአገልግሎት እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክር ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። የሚምር አለ፣ የሚያስተምር አለ፣ የሚመክር አለ፣ ትንቢት የሚናገር አለ። የተለያዩ የጸጋ ስጦታዎች አሉ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ ይላል። አካል እያንዳንዳችሁም ብልቶች ናችሁ ይላል። እግዚአብሔር በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛ አስተማሪዎች፣ ቀጥሎ ታምራት ማድረግ፣ ቀጥሎ የመንፈስ የፈውስ ስጦታ፣ እርዳታንም አገዛዝንም የልዩ ልዩ አይነት ልሳኖችን አድርጓል ይላል። ስለዚህ በመጽሐፍ ቅዱሳችን ውስጥ በእግዚአብሔር መንግስት ውስጥ አካል ሆነን መመላለስ አለብን። በእግዚአብሔር መንግስት ውስጥ አባልን አካልን አያችሁ። መንፈሳዊ እድገት የሚመጣው አካል ሆነን ፋንክሽን ስናደርግ ነው። ሌላው እስከ ክርስቶስ ፍጹም ሙላት እስክንደርስ መቀጠል። መልካምና ንጹህ ልብ ሊኖረን ይገባል። በእግዚአብሔር መንግስት ውስጥ አካል ሆነን መመላለስ ይገባናል። እስከ ክርስቶስ ፍጹም ሙላት እስክንደርስ መቀጠል አናቁም። ብዙዎቻችን አቁመናል። ጀምረን ያቆምነው በጣም ብዙ ነገር ነው ያለው። ጸሎት ጀምረን ነበር፣ የሆነ ጊዜ አቁመናል። የእግዚአብሔርን ቃል ማንበብ ጀምረን ነበር፣ አቁመናል። የተለያዩ መንፈሳዊ አክቲቪቲዎች ማድረግ ጀምረን ነበር፣ ግን አቁመናል። በስራ ልናቆም እንችላለን። አንዳንዶች ትዳር ውስጥ ሲገቡ ያቆማሉ። አንዳንዶች የተለያየ ኃላፊነት ሲጨመር ያቆማሉ። ነገር ግን መቆም የለበትም። ምክንያቱም እድገት ያስፈልጋል። አድገን አንጨርስም። ፍሬ እስክናፈራ መትጋት ያስፈልጋል። እድገት የሚቆም አይደለም። እድገት እስከ ክርስቶስ ፍጹም ሙላት ነው። ያለውን መጠበቅ አንድ የመጀመሪያው ኳሊቲ እሱ ነው። ሁለተኛ ማጠናከር። ሌላው የሌለውን መጨመር። ጨምሩ ይላል አይደል እግዚአብሔር ቃል። መንፈሳዊ ቤት ለመሆን መጨመር ያስፈልጋል። ህንፃው ተመሰረተ፣ እየታነጸ ነው፣ ተገንብቶ አላለቀም። ተገንብቶ ሳያልቅ ነው የምንሄደው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ማደግህ በነገር ሁሉ እንዲገለጥ አስብ፣ ይህን አዘውትር፣ ለራስህም ለትምህርትህም ተጠንቀቅ፣ እነዚህን አድርግ፣ በእነዚህም ጽና፣ ይህን ብታደርግ ለራስህም የሚሰሙህንም ታድናለህ ይላል። ኤፌሶን 4:12 ላይ ሁላችሁ የእግዚአብሔር ልጅን በማመን በማወቅ ወደሚገኝ እድገት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆነው ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳት አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ይላል። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ የተፍገመገምን ወዲህና ወዲህ የተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ነገር ግን በእውነት በፍቅር እያዘዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። አያችሁ፣ እድገት የሚቆም ነገር አይደለም። ገንዘብ ሲመጣ የሚቆም አይደለም። ዕውቀት ሲጨምር የሚቆም አይደለም። ስልጣን ሲመጣ የሚቆም አይደለም። 30-40 ዓመት ስንቆይ በእግዚአብሔር ቤት የሚቆም አይደለም። እድገት የሚጨምር ነገር ነው ወዳጆች። ስለዚህ እነዚህን 3 ነገሮች በብስለት ማደጊያ መንገዶች ናቸው። የመጀመሪያው መንፈሳዊ እድገት ላይ ትኩረት የሚያደርጉ ነገሮች ላይ ትኩረት ማድረግ፣ የእግዚአብሔር ቃልና ጸሎት። ሌላው ንጹህ ልብ መፍጠር፣ በእግዚአብሔር መንግስት ውስጥ አካል ሆኖ መመላለስ፣ እስከ ክርስቶስ ፍጹም ሙላት መሄድ። እነዚህ በመንፈሳዊ እድገት እንድናድግ የሚረዱን መንፈሳዊ መሰላሎች ናቸው።
ታዲያ በብስለት ያደገ ሰው ህይወቱ ምን ይመስላል? ይሄን ልበልና ልጠቅልል መልእክቴ። በብስለት ያደገ ሰው ህይወቱ ምን እንደሚመስል በክርስቶስ ኢየሱስ የነበረው ሐሳብ በሱ ውስጥ ይታያል። አንዱ ምልክቱ እሱ ነው። እንደው ስለ ኢየሱስ ሳነሳላችሁ ትህትናውን ሳላነሳ አላልፍም። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ይሄንን ታገኛላችሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ሲሞትም ይኸውም የመስቀል ሞት ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። በክርስቶስ ኢየሱስ የነበረው ሐሳብ እኛ ውስጥ ሲመጣ አንዱ የእድገታችን ምልክት ነው። ትህትናው የሚተው ትሁት ማለት ማን ነው? የሚተው ምን የሚተው? ሁሉን ነገር የሚተው። ኢየሱስ ምን ትቶ መጣ? ስልጣኑን ትቶ መጣ። ከአብ ጋር ያለውን ነገር እንደ መቀማት ሳይቆጥር ራሱን ባዶ አድርጎ መጣ። ማድረግ እየቻለ በፈቃደኝነት የሚተው። እዛ መቀመጥ ይችላል፣ ስልጣን ይዞ መቀመጥ ይችላል። ነገር ግን አላስቻለውም፣ ትቶ ወረደ። ለእግዚአብሔር ሐሳብ የሚገዛ የሚታዘዝ በከብቶች በረት ከመወለድ አንስቶ እስከ መስቀል ሞት የታዘዘ ሆነ ይላል አምላካችን። ትህትና ማለት እሱ ነው። ስለ ሌሎች ግድ የሚለው የኛ መጥፋት ግድ ያለው እንዳንጠፋ ከሰማይ ራሱን ባዶ አድርጎ የባሪያ መልክ ይዞ መጣ። ትሁት ማለት እሱ ነው። ሁሉ ከእግዚአብሔር እንደሆነ የሚጠብቅ ትህትና ነው። በክርስቶስ በክርስትና ሕይወት የማደጋችን የመጀመሪያውና ቁልፉ ነገር ትህትና። ትሁቶች ነን ወይ? ትሁት ማን ነው? የሚተው ነው። ትሁት ማን ነው? ማድረግ እየቻለ በፈቃደኝነት የማያደርግ። ትሁት ማን ነው? ለእግዚአብሔር ሐሳብ የሚገዛ። ትሁት ማን ነው? የሚታዘዝ። ትሁት ማን ነው? ሁሉ ከእግዚአብሔር እንደሆነ የሚያስብ። ትህትና ብቻ አይደለም፣ የተሰበረ ልብ፣ ጠንካራ ያልሆነ ልብ። ያው ኢሳይያስ ምዕራፍ 66 ቁጥር 2 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸውና ይላል እግዚአብሔር። ነገር ግን ወደ ትሁቱ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ እመለከታለሁ ይላል። የተሰበረ ልብ፣ ፈጥኖ ምላሽ የሚሰጥ ልብ። ልክ እንደ ዳዊት እግዚአብሔር የልቤ ያለበት ምክንያት የተሰበረ የሚንቀጠቀጥ እግዚአብሔርን የሚፈራ ልብ ነው ያለው። የሚመለስ ልብ፣ ትዕቢተኛ ያልሆነ ልብ። ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትሁት ልብ፣ ትዕቢተኛ ያልሆነ የተሰበረ ልብ ማለት የሚመለስ ፈጥኖ ምላሽ የሚሰጥ እግዚአብሔርን በሆነ ነገር ለማሳመን የማይሞክር የህይወቱ ማዕከል ክርስቶስ የሆነ ያለ ቀስቃሽ የሚያመልክ ይጸልያል፣ የቃሉን ማዕድ እያዘጋጀ ይበላል፣ ከቅዱሳን ጋር ህብረት ያደርጋል። እነዚህን ነገሮች ባደረገ ቁጥር በብስለት ያደገ ሰው ህይወቱ ልክ በዛ ነው። መልእክቴን ሳጠቃልል ዛሬ እኛስ እድገታችን ምን ይመስላል? መንፈሳዊ እድገታችን ምን ይመስላል? ለማደግ ወዳጆቼ ጥረት እናድርግ። የመጀመሪያው ጥረት ነው። ሁለተኛው ትጋት ነው። ሶስተኛው ጽናት ነው። ጽናት ያስፈልጋል፣ ትጋት ያስፈልጋል፣ ጥረት ያስፈልጋል። እንትጋ። ማዕድን ዕለት ዕለት እንቁረስ፣ እንጸልይ፣ ከቅዱሳን ጋር ህብረት እናድርግ። እድገት አይቆምም። በዚህ ምድር ላይ እስካለን ድረስ የእግዚአብሔር ክብር የእግዚአብሔር ሙላት ወደዚህ ምድር ኢየሱስ እስኪገለጥ ድረስ እድገታችንን እንቀጥል። ጠይቁ እስቲ መንፈሳዊ ህይወታችሁ ምን ይመስላል?
እያደግን ነው ወይስ የሆነ ቦታ አስታካርጎ ቆሟል? ጌታ ኢየሱስ አብዝቶ ይባርካችሁ። በብስለት ማደግ ማለት እሱ ነው። እግዚአብሔር በነገር ሁሉ እንድናድግ ይርዳን። ወዳችኋለሁ። ተባረኩልኝ።